السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين حياة عندنا درساتنا النوم يالنا بترأس باب الصدق، صدق من ملكات أو نتمنى من ملكات رأسنا الخامس برأس سر أمستني حديث عن أبي هريرة رضي الله عنه قال: كأبو هريرة يزوى الله يودد الله تونا عنده بلوان قال رسول الله صلى الله عليه وسلم: يا الله ملك تجاني بلوان قالوا غزا نبي عند نبي زمت من الأنبياء كنبيات عند نبي زمت صلوات الله وسلامه عليهم. يا الله صلاتنا سلامو بالنسو لي بنبيات لي يهوننا كنبيات عند نبي زمت وطا فقال لقومه عبروت ليوتو لتزقاجو ጓዶቹ ባልደረቦቹ ለህዝቦቹ አለ لا يتبعني ፈጽሞ እንዳይከተለኝ لا يتبعني እንዳይከተለኝ ረጁሉን ሰው እንዳይከተለኝ ወንድ እንዳይከተለኝ መለከ የተቆጣጠረ የያዘ የሆነ وضع امرأة የሴትን ኒካህ وضع የተለያየ ትርጉም ሊይዝ ይችላል። ግንኙነት ማለት ሊሆን ይችላል፣ ብልት ማለት ሊሆን ይችላል፣ ኒካህ ማለት ሊሆን ይችላል። ሁሉንም ቢሆን ትክክለኛ ትርጉም ነው የሚሆነው። ሴትን ያገባ የተቆጣጠረ እንዳይከተለኝ وهو يريد አዲስ ያገባ ሰው እንዳይከተለኝ وهو يريد የሚፈልግ ሆኖ ሳለ አየብኒ ቢሃ በሷ ላይ ሊገባ ያሰበ አብሮ ሊሆን ሊያስገባ ያሰበ ወለማ የብኒ ቢሃ ገና ከሷ ጋር ያልገባ ከቤቱ ያላስገባ የሆነ ሰው ገና ያሰበ ኒካህ አስሮ ገና አብሮ መኖር ያልጀመረ ሰው እያሰበ ያለ እንዳይከተለኝ ወላ አሐዱን እንደዚሁ አንድም ሰው እንዳይከተለኝ በና የገነባ የሆነ ቡዩተን ቤቶችን የገነባ ለም يرفع سقوفها ጣራዎቹን ከፍ ያላደረገ ይሆን ቤት ገንብቷል፣ ግድግዳ ቆሟል፣ ምሰሶ ቆሟል፣ ጣራው ቀርቶታል። በዚህ ሁኔታ ላይ ያለ እንዳይከተል ወላ አሐዱን እንዲሁም አንድም ሰው እንዳይከተለኝ اشتራ የገዛ የሆነ غنم ፍየልና በግ ማለት ነው። እርጉዝ የሆኑ ፍየልና በጎችን ውጤታቸውን በቅርብ እየጓጓ እየጠበቀ ያለ ሰው አው ኸሊፋቲን ወይም እንደዚሁ እርጉዝ የሆኑ ግመሎችን የገዛ ሰው እንዳይከተልም وهو ينتظر የሚጠባበቅ አውላደها ልጆቻቸውን እየጠበቀ ያለ ካሁን ሊወልዱ ነው ብሎ እየጠበቀ ያለ ሰው እንዳይከተል አለ ያ ነብይ። فغزا ከዚያ በኋላ ዘመተ فدنا ቀረበ من القرية ከመንደሯ ከሚዘመትባት صلاة العصر የዓስር صلاة ሰገደ أو قريبا من ذلك فدنا من القرية كقرية أتقب صلاة العصر أو قريبا من ذلك ويودزا قرب ብሎ ሰገደ فقال للشمس ለፀሐይ ማላት إنك مأمورة يتعزز نش وأنا مأمور أني متعزز كنك أنت متعزز نش أني متعزز نش اللهم الله هو احبسها علينا بين الأيازات صحيح تلقاج ألا من دائما نكون قداش إنسان نتلق فحبست تيازج بالتي بتقويج حتى فتح الله عليه الله بالسلايس كم يكفتلت بدلت كم يقدر درس فجمع سبسب الغنائم مركوج
ሰበሰበ فجاءت ከዚያም መጣች يعني ማለታቸው ነው النار እሳቷ መጣች لتأكلها ልትበላቸው ምኖቹን የተሰበሰቡትን ምርኮች فلم تطعمها ነገር ግን እሳት አልበላቻቸው فقال በዚህን ጊዜ ያ ነብይ እንዲህ አለ إن فيكم غلولا በእናንተ ውስጥ ከምርኮ ደብቆ የወሰዳለ ዘርፎ የወሰዳለ አላቸው فليبايعني ቃል ይጋባኝ فليبايعني مبايعة ቃል ይጋባኝ من كل قبيلة كيندان ጎሳ رجل አንዳንድ ሰው ቃል ይጋባኝ ከኔ ጋር ይምጣ በዚህ መልኩ ቃል ሲጋቡ فلزقت ተጣበቀች يد رجل የአንድ ሰው እጅ بيده በዛ ነብይ እጅ ተጣበቀች فقال ከዚያም አለ فيكم الغلول ስርቆቱ ደብቆ መውሰዱ ያለው እናንተ ውስጥ ነው አላቸው فلتبايعني قبيلتك ስለዚህ ሙሉ ጎሳ ከኔ ጋር ቃል መጋባት አለበት ብሎ ጠየቀው ከዛ እያንዳንዱ መተው ቃል ሲጋቡ فلزقت ተጣበቀች ተያያዘች يد رجلين أو ثلاثة የሁለት ወንዶች ወይም የሶስት ሰዎች እጆች ተጣበቁ بيده በዛ ነብይ እጅ ላይ ተጣበቁ ምልክት ጠቆሙ የወሰዱት እነሱ እንደሆነ فقال በዚህን ጊዜ ያ ነብይ አላቸው فيكم الغلول እናንተ ውስጥ ነው ሰርቆ መውሰድ ደብቆ መውሰድ ያለው ሳይከፋፈል የተወሰደው እናንተ ውስጥ ነው እናንተ ናችሁ فجاءوا ቁርጡ ሲታወቅ فجاءوا አመጡ برأس ራስ ጭንቅላትን ያክል مثل رأس بقرة የላም የከብት ራስ የሚያክል من الذهب ከወርቅ አመጡ ከተደበቀበት فوضعها አስቀመጣት ከተሰበሰበው ምርኮ ጋር ማለት ነው فجاءت النار ከዚያም እሳቷ እንደገና መጣች فأكلتها የተሰበሰበው ምርኮ በላች እሳት በላው فلم تحل الغنائم فلم تحل አልተፈቀደችም ነበር አልተፈቀደችም الغنائم የምርኮ አልተፈቀዱ ምርኮች የምርኮ ንብረቶች لأحد قبلنا ከኛ በፊት ላለ ለማንም አልተፈቀደም ነበር ثم أحل الله لنا ከዚያ አላህ ለኛ ፈቀደልን ሐላል አደረገልን الغنائم የምርኮ ንብረቶችን لما رأى لما علم ባወቀ ጊዜ በማወቁ የተነሳ ضعفنا የአካል ድክመታችንን وعجزنا የአቅም ድክመታችንን ባየ ጊዜ በተመለከተ ባወቀ ጊዜ ለኛ ሲሆን ፈቀደልን فأحلها لنا ለኛ ፈቀደልን متفق عليه بخارينا مسلم የተስማሙበት የዘገቡት ሐዲስ الخليفات ሐዲስ ውስጥ የተጠቀሱ ከበድ የሚሉ ቃላትን ወይ ተረጉማሉ ወይ ደግሞ የضبط ስህተት እንዳይገጥም ብለው የሚሰጉትንም እንደዚህ ضبطን ያሳያሉና ቃል ሊተረጉሙ ሊያስቀምጡ ነው الخليفات خليفات የሚለው ሐዲስ ውስጥ ያሳለፍነው او خليفات وهو ينتظر اولادها የሚል አሳልፈናል خليفات ማለት بفتح الخاء خ ብለን ምን ማለት ነው المعجمه ነጥብ ያለባት በሐ እንዳናነብ ነው خليفات وكسر اللام لام بكسرة أدرجت خليفات من مالتنا جمع خليفة يميلو قال السيبزان نقلو خليفة يخنال وهي الناقة الحامل يا رجزت جمال مالتنا الشيء كذي حديث تقل لا رجات الرارجي مبرار لما اسكتل رسول صلى الله عليه وسلم بتلاقي جزي በቀደምት ህዝቦች ውስጥ የተከሰቱ ዕብራ የሚወሰድባቸው ቁም ነገር አዘል የሆኑ ታሪኮችን ይናገራሉ እንድንማርባቸው ከነዚያ የቀደምት ህዝቦች ታሪክ አንድ ታሪክ እየጠቆሙን ነው ከነብያት አንድ ነብይ ሁሉንም የአላህ ሰላትና ሰላም በእነሱ ላይ ይስፈንና ለዘመቻ ተነሳ በሚዘጋጅ ጊዜ የሚወጡትን ሰዎች ምን አላቸው ከናንተ ውስጥ በቅርብ ኒካህ አስሮ አብሮ መኖር ያልጀመረ ሰው ፈጽሞ እንዳይከተለኝ
እየጠበቀ ያለ እንደዚሁም ቤት ሰርቶ ጣራ ግድግዳ ቆሞ ግድግዳና ምሰሶውን የመሳሰለ ቆሞ አዘጋጅቶ ገና ጣራ መክደን የቀረው ጣራ መክደን ብቻ የቀረው ከሆነ እንዳይከተለኝ በሌላ በኩል እንደዚሁ ፍየሎችን ግመሎችን እና በጎችን የመሳሰሉ የደረሱ የሆኑ እንስሳቶችን ገዝቶ ከዛሬ ነገ ሊወልዱ ነው ብሎ ልጆቻቸውን እየጠበቀ ያለም ሰው እንዳይከተለኝ ለምንድነው በዚህ መልኩ እነዚህን አካላት እንዳይከተሉኝ የሚለው ይሄ ነብይ ከተባለ ምክንያቱ ጂሃድ ምን ይፈልጋል ብለናል ያሳለፍነው ሐዲስ ላይ ያለውን ተመለከቱት በቅርብ ያሳለፍነው መጨረሻ ላይ ያሳለፍነው من سأل الله تعالى الشهادة بصدق شهادة بصدق يطيق سو بلغه الله منازل الشهداء የሸሂዶችን ደረጃ ያደርሰዋል የተባለ ይሄ ሰው ልቡ ተንጠልጥሎ ነው ያለው እዚህ የተጠቀሱ ሰዎች ከዛሬ ነገ የሚያጓጓው ነገር አለ ከፊቱ የሆነ ነገር አለ በዚህ ስሜት ላይ ያለ ሰው ልቡ ተንጠልጥሏል ቢወጣ እንኳን በእውነተኛ ስሜት ላይ አይደለም ልቡ ግማሹ ተከፍሎ ነው ያለው እዛው ወደፊት በተወሰነ ልቡ ቢቀር ሌላ አካሉ ቢወጣ ልቡ ዛሬ ይቀር ይችላል በዚህ መልኩ ልቡ የተንጠለጠለ ሰው መውጣት የለበትም ሌሎችን ነገሮቻችንን በዚሁ መልኩ ማሰብ ነው ልክ ሶላት ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት አንዳቸው ምግብ ከቀረበ በኋላ እንደዚሁም አይነ ምድር ወይም ሽንት እየገፋ ያለ ሰው ሶላት አይፈቀድለትም እንደተባለው ማለት ነው ለምን እየሰገደ ያለ ልቡ ዘይ ይንጠለጠላል ምግቡ ቀርቧል ምግቡን ያስቀድም ሽንት እየገፋው ነው ያለው ሽንት ቤት መሄድ እየፈለገ እየገፋው ነው ያለው በዛ ሁኔታ ላይ ያለ መስገድ የለበትም ምክንያቱም ሶላት ውስጥ ሆኖ ሐሳቡ ወደዛ ሊሆን ይችላል ትኩረታችንን በሚሰርቅ ነገር የሚወስድ ነገር ተሸክመን ሶላት ውስጥ መግባት የለብንም ማለት ነው እነዚህ ቀጥታ የተጠቀሱ ናቸው በራሳችን በሌሎች ጉዳዮችም ከነጣጣችን መግባት የለብንም ሶላት ውስጥ ስንገባ ልክ እንደዚህ እዚህ ላይ የተጠቀሰው ከዚህ ጋር የሚቀራረብ ነገር አለው እና ወደ ጂሃድ የሚወጣ ሰው በዚህ መልኩ ልቡ ወደ ኋላ እንዲንጠለጠል እንዲቀር የሚያደርገው ነገር ይዞ እንዳይወጣ ለያ ነብይ ከዛ በኋላ ፈገዛ በዚህ መሰረት የቀረው ቀርቶ የያዘውን ይዞ ዘመተ ፈደና من القريه ወደሚዘምትበት አካባቢ ከተማ ከተቃረበ በኋላ ዐስር ከተሰገደ በኋላ ፀሐይ እያቆለቆለች እየተቃረበች ልትጠልቅ እየተቃረበች ሲመጣ ጦርነቱ ጊዜ ይፈልጋል በዚህን ጊዜ አላህን ጠየቀ በመጀመሪያ ፀሐይዋን አንቺም ታዛዥ ነሽ እኔም ታዛዥ ነኝ ሁለታችንም ባሪያዎች ነን ስለዚህ አላህ Subhanahu Wa Ta'ala اللهم احبسها علينا الله ወያዛት ብሎ ዱዓ አደረገ በዚህን ጊዜ አላህ ባለችበት እንድትቆይ ጉዳያቸው እስከሚጠናቀቅ እንዲህ አይነት መረጃ ከዚህ ውጪ የተገዘገበ የለም ይላል በሶሒህ መረጃ ፀሐይ ባለችበት የቆየችለት ነብይ ይሄ ነብይ ሌላ ዘገባ ላይ መረጃ ተጠቁሟል ዩሹዕ ኢብኑ ኑን የተባሉ ነብይ እንደሆኑ ተጠቁሟል የሐኪም ዘገባ ላይ ዩሹዕ ኢብኑ ኑን የተባሉ ነብይ እንደሆኑ ተጠቁሟል እና አንዳንዶች ለዓሊ ይሄ ነገር ተከስቷል የሚሉ አሉ ምንም መረጃ የለም ተጨባጭ ጠንካራ መረጃ የለም እና ከዚያ በኋላ ገናኢም ምርኮችን ከሰበሰበ በኋላ ይሄ ነብይ ያለው ነብይ ሰለላሁ ዐለይሂ ወሰለም ምርኮ ተሰበሰበ ቀደምት ነብያት ዘንድ ምርኮን ወስደው አይከፋፈሉም ነበር የሐዲሱ መጨረሻ ላይ እንደተጠቀሰው ይልቁን ምንድነው የሆነው አይናቸው እየተመለከተ ከሰማይ እሳት ወርዳ ምርኮን ትበላዋለች ትክክለኛ ነገራቸው ትክክለኛ እንደሆነ ማረጋገጫ ይሆናቸዋል ይሄ መጠቀምም አይችሉም ውስጣቸው የተፈጸመ ስርቆት እንደሌለም ደግሞ ማረጋገጫ ይሆናቸዋል ነገር ግን ይሄኛው ነብይ በዚህ መልኩ የምርኮ ንብረት ከተሰበሰበ በኋላ የተለመደውን ትዕይንት ሲጠብቁ እሳቷ ከመጣች በኋላ ተመለሰች ሳትበላ በዚህን ጊዜ ጉሉል አለ ጉሉል ማለት የምርኮ ንብረት ሳይከፋፈል ነው ያልኩት ሳይከፋፈል ቀድሞ መውሰድ ያልኩት ለተፈቀደለት ከረሱል ሰለላሁ ዐለይሂ ወሰለም ወደዚህ ያለውን ነው የሚጠቁመው ያኛው ከምርኮ ንብረት ቀጥታ መውሰድ ማለት ነው ቀድሞ መውሰድ ያለ ፍቃድ ለራስ ደብቆ ማስቀረት ከውስጣቸው የተፈጸመ ስርቆት አለና አምጡ ከየጎሳው ከየቀቢላው
ወኪል የሆነ ሰው መጥቶ ከኔ ጋር ሙባይዓ ማድረግ አለበት ለምን ከየጎሳው ተባለ ሰራዊቱ ብዛት ስላለው ወኪል የሆነው ብቻ ሙባይዓ እንዲገባ ተደረገ ከዚያ ስርቆቱ የተፈጸመው አንድ ጎሳ ላይ ስለሆነ ያ የዚያ ጎሳ ወኪል የሆነው እጁ ከዚያ ነብይ እጅ ጋር ተጣበቀ እናንተ ውስጥ ነው የተከሰተው ስለዚህ ሙሉ ቀቢላው መጥቶ እንደገና ሙባይዓ መፈጸም አለበት ከዚያ ሁሉ ሙባይዓ ሲፈጽሙ ቃል ኪዳን ሲፈጽሙ እጃቸውን ከእጃቸው ከዛ ነብይ እጅ ጋር ሲያደርጉ የተወሰኑ ሰዎች እጃቸው ተጣበቀ ምንም ይጠቁም ስርቆቱ እዛ እንደተፈጸመ እነሱ ጋር እንደሆነ የሚጠቁም ማለት ነው ከናንተ ጋር ነው ተባለ ሊዋሹ የሚችሉበት ሁኔታ የለም ቀጥታ የከብት ራስ የሚያክል ወርቅ አመጡ ከዚያ ከተሰበሰበው ንብረት ጋር አንድ ላይ ጨመሩት አይናቸው ያየ ከሰማይ እሳት ወርዳ በላቸው አሉ ከዛ ነብይ ሰለላሁ ዐለይሂ ወሰለም ምናሉ ثم احل الله لنا الغنائم የምርኮ ገንዘቦችን አላህ የፈቀደው ለኛ ነው አሉ ምክንያት ደካማነታችን አቅማችንን አካላችንም ደካማነቱን አይቶ ለኛ ነው የፈቀደልን ስለሚያውቅ የፈቀደው ለኛ ነው ብለው አነሱ طيب ከሐዲስ የሚወሰዱ ቁም ነገሮች አሉ የተወሰኑ ነጥቦችን ከማንሳታችን በፊት ያለንበት ርዕስ የሲድቅ ርዕስ ነው ባቡ ሲድቅ ከሲድቅ ጋር ምንድነው የሚያገናኘው ቀደም ያነሳሁላችሁ ሲድቅ ብዙ ገጽታ አለው ብዙ መልክ አለው በዒባዳችን እውነተኛ የሆነ ቁርጠኝነት ከውስጣችን ማደሩ ከሲድቅ ነው من سأل الله تعالى الشهادة بصدق اللهن شهادة بصدق يጠየቀ ሰው ነው የተባለ ለአላህ እውነተኛ መሆን ስለዚህ ወደ ተለያዩ ወሳኝ ሆኑ ከባባድ ርዕሶች ዒባዳዎች የሚገባ ሰው ከውስጡ እውነተኛ ቁርጠኝነት አለው ወይ ለጌታው እውነተኛ በሆነ መልኩ በሲድቅ በኢኽላስ ቃል ገብቷል ወይ ይሄን መመርመር አለበት ይሄን መጠቆም ነው የተፈለገው እዚህ ውስጥ ማለት ነው والله اعلم እሺ ከሐዲሱ ከሚወሰዱ ቁም ነገሮች شهوات الدنيا تدعو النفس الى الهلع ومحبه البقاء የዱንያ ፍቅር የንዋይ ፍቅር ሌሎችም የሚያጓጉ ልብ የሚያንጠለጥሉ የዱንያ ነገሮች ሰዎች ምን ሊያደርግ ይችላል የመኖር ጉጉታቸውን ይጨምራል ወደ ሌላ ጥፋት ሊወስዳቸው ይችላል በዛ ስሜት ላይ ያለው ዒባዳ ላይ መግባታቸው ምናልባት ቁርጠኝነታቸውን ሊፈታተኑ ስለሚችል ሰዎች እንዲህ አይነት ስሜታቸውን እስከሚያሳልፉ ጊዜ የሚጠብቅ አይነት ጉዳይ ከሆነ የሚፈጽሙት ያንን ማሳለፍ ይጠበቅባቸዋል ካልሆነ ደግሞ ውስጣቸውን በሚገባ መጠን ሊታገሉት ይገባል ማለት ነው ሌላ ከሐዲሱ የምንወስደው الامور الهامه لا ينبغي ان تفوض سياستها الا لحازم ጠቅላይ የሆኑ ከባድ የሆኑ ፖለቲካዊ ጉዳይ ሊሆን ይችላል ህዝባዊ ጉዳይ ሊሆን ይችላል አእምሮው ከሌላ ነገር ከመጠመድ ነፃ የሆነ ለውሳኔ ቁርጠኛ ወደሆነ አካል ብቻ ነው መጠጋት ያለበት በትንሽ በትልቁ ክልብሽ የሚለው ሊሆን ይችላል ስሜታዊ የሆነ ስስ የሆነ ሰው ሊሆን ይችላል የመሳሰሉ ሌሎችም ነገሮች ውሳኔው ላይ የሚጎዳው ቁርጠኝነትን የሚፈታተነው አይነት ሰው ላይ ትልቅ ኃላፊነት አይጣልም ህዝብ ማስተዳደር ፖለቲካዊ ጉዳይ መቅጣት የሚገባው ቦታ ላይ አጉል ሀዘን ሊሰማው ይችላል ርህራሄ ሊሰማው ይችላል ያ ርህራሄ ደግሞ ተያይዞ ብዙ ነገር ሊያመጣበት ይችላል የመሳሰሉ ስለዚህ ከባባድ ጉዳዮች ላይ በቁርጠኝነት የሚይዝ ሰው ላይ እንደገና ውስጡን ከሚፈታተኑ ነገሮች ነፃ የሆነ እዚህ ላይ ለምሳሌ ምን ተጠቅሷል የተጠቀሱ ትዳር ኒካህ በቅርብ አስሯል ከዛሬ ነገ አብሬ መኖር ጀምራለሁ እያለ እየጠበቀ ነው ልቡ እዛ ከንጠልጥሎ ነው ያለው ቤት ሰርቶ ጨርሶ ጣራው ነው የቀረው ትንሽ ነው የቀረው ወይም ዛሬ በምንለው ፊኒሺንግ ነው የቀረው ከዛሬ ነገ ገባለሁ እያለ እየጠበቀ ነው ያለው ጉጉት ላይ ነው ያለው ሌሎችም እንደዚሁ ልቡን የሚያንጠለጥሉ ከባባድ ጉዳዮች ላይ ነው ያለው እንዲህ አይነት ሰው ላይ ከባድ ህዝባዊ ኃላፊነት ሲጣል እሱ ከተጣለበት ህዝባዊ ኃላፊነት ይልቅ ያ የግል ጉዳይ የበለጠ ሊወስደው ይችላል ስለዚህ ወሳኝ በሆኑ ጉዳዮች ላይ ኃላፊነት ለማን እንደሚሰጥ መወሰድ እንዳለበት ትምህርት እንወስዳለን ማለት ነው ሌላ የአላህ Subhanahu Wa Ta'ala ከቀደምት ህዝቦች በተለየ ለዚህ ኡማ ድክመቷን
ደካማነትን በማየት በማወቁ ምን ማድረጉ ማዘኑ ከማዘኑ የተነሳ ደግሞ የምርኮ ገንዘብን መፍቀዱ ተጠቅሷል ማለት ነው። طيب السادس سدستኛው حديث عن ابي خالد حكيم بن حزام كابو خالد تيزو حكيم بن حزام رضي الله عنه والله يبدل الله قال اندهال قال رسول الله صلى الله عليه وسلم يا الله ملكتني عندي بلوال البيعان تشاشاጮች ሁለት ተገበያዮች የሚገበያዩ ሰዎች بالخيار በምርጫ ስር ናቸው ምርጫ አላቸው የማፍረስ ምርጫ አላቸው ግብይታቸውን የማጽናት ወይም የማፍረስ ምርጫ አላቸው ማለም የተፈረቃ እስካልተለያዩ ድረስ ቦታው ላይ አብረው አንድ ላይ እስከሆኑ ድረስ የማፍረስ ምርጫ አላቸው ቢከፍለው ብሩን ቢቀበል ቃውም ያንኛው ቢቀበል እንኳን ውሳኔያቸውን መቀየር ይችላሉ ማለም የተፈረቃ እስካልተለያዩ ድረስ فإن صدقا በግብይታቸው ላይ እውነተኞች ቢሆኑ وبينا ግልጽ ቢያደርጉ بورك لهما الله ለነሱ ይባርክላቸዋል في بيعهما በግብይታቸው ላይ وإن كتما بيدبقوا وكذبا بيواشوا محقت تتابسالج تطفالج بركه بيعهما የግብይታቸው በረካ ትጠፋለች متفق عليه بخاري እና ሙስሊም የዘገቡት ሐዲስ ነው እሺ የሐዲስ ወስተላላፊ አቡ ኻሊድ ኩንያቸው ሐኪም ኢብኑ ሒዛም ስማቸው رضي الله عنه الله يوددላቸውና قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል البيعان بالخيار ተሻሻጮች ግብይት የሚፈጽሙ ሁለት ሰዎች ሻጭና ገዢ بالخيار ምርጫዎች አላቸው የመቀጠል የማጽናት ወይም የማፍረስ ማለም የተፈረቃስ ካልተለያዩ ድረስ ቦታውን ከለቀቁ ከተለያዩ በኋላ ግን ማጽናት ይችላል ማለት ነው ሻጭ አልመልስም ሊል ይችላል ወይም ያንኛውም እንደዚሁ ሐሳባቸውን መቀጠል አንደኛው ቢፈልግ ሌላኛውም ይሄ ማለት ሐቅ አለ ምን እስከሌለ አይብ ነውር እስከሌለበት ማለት ነው መቀጠል ይችላሉ ነገር ግን ቦታው ላይ ከሆኑ ሁለቱም የማፍረስ ሐቅ አላቸው فإن صدقا እውነተኛ ቢሆን ለምሳሌ እቃውን የሚሸጠው አካል እቃው ስለ እቃው የሚናገረው ሲፋ እውነተኛ ቢሆን በሚናገረው ላይ እንዲህ አይነት እቃ ነው ከዚህ የዚህ ሀገር ስሪት ነው እንዲህ አይነት ጥራት ያለው ነው የሚናገረው ነገር ላይ እውነተኛ ቢሆን ወበየና ግልጽ ቢያደርግ ነውሮቹ ለምሳሌ ድክመት እንከን ነውር ካለበት ያንን ግልጽ ቢያደርግ ቡሪከ ለሁማ ለሁለቱም አላህ ይባርክላቸዋል ሁለቱም ጋር ለምሳሌ በቃል ሊሆን ይችላል የሚለዋወጡት የሚገበያዩት ሁለቱንም አላህ ይባርክላቸዋል في بيعهما በግብይታቸው ላይ ወይም ብር እየሰጠ ነው ብሩ ላይ ለምሳሌ ተቆረጠው የሆነ ነገር ያለበት ሊሆን ይችላል ግልጽ ማድረግ ግልጽ አድርጎ መስጠት ዝም ብሎ መሃል ላይ አስገብቶ ደብቆ አይደለም في بيعهما ሁለቱንም አላህ ይባርክላቸዋል وإن كتما وكذبا ከደበቁ ያለውን ነው وكذبا كواشو محقت بركه بيعهما የሽያጫቸውን የግብይታቸውን በረካ አላህ ያነሳባቸዋል ያብስባቸዋል ምንድነው መጠቆም የተፈለገው ርዕሳችን ጋር እናገናዝበው فإن صدقا እውነት ከተናገሩ ነው የተባለው ስለዚህ ግብይት ላይ እውነተኝነት መምጣት አለበት ማለት ነው ይሄ መጠቆም ነው የተፈለገው በግብይታችን በውላችን ከሰዎች ጋር በሚኖር መስተጋብር صدق መኖር አለበት ካልሆነ የቁሱ መኖር ብቻውን ተጠቃሚ ያደርግም አላህ በረካውን ይነሳዋል የሚጠቀምበት ሳይሆን የሚጎዳበትም ሊሆን ይችላል ከዚያ ባነሰ የሚጠቀሙን ያክል እንኳን ላይ ይጠቀምበት ይችላል በቀላል ሊጠፋ ይችላል ከዚህ ሐዲስ ከምንወስዳቸው ቁም ነገሮች አንድ ለሁለት ለሚገበያዩ ሰዎች ኺያር እንዳላቸው መጅሊስ ላይ እስካሉ ድረስ ከማለት ቦታው ላይ እስካሉ ድረስ وجوب اظهار العيب في السلعه ሸቀጡን እቃውን የሚገበያዩትን ነገር በተመለከተ እንከን ካለው ነውር ጉድለት ካለው ግልጽ ማድረግ ግዴታ ነው መደበቁ ሐራም ነው አይብን ደብቆ መሸጥ አይፈቀድም ሌላ ከሐዲሱ የምንወስደው ما عند الله
አላህ ዘንድ ያለው አላህ ዘንድ የሚገኘው በመልካም ነገር እንጂ በማታለል በማጭበርበር እንዳልሆነ በረካ የግብይት በረካ አለ ይሄ በረካ የሚገኘው በሲድቅ ሲፈጸም ነው በታማኝነት በእምነት ሲፈጸም ነው በእምነት ሲፈጸም ሌላ ከሐዲሱ የምንወስደው الصدق في التجارة ንግድ ላይ እውነተኝነት مطلب عال ትልቅ የሆነ ዓላማ እንደሆነ ትልቅ የሆነ ግብ ነው ሙስሊም ይሄንን የሚያሳካው አላህን ፈሪ የሆነ ተቅዋ ያደረበት ሰው ነው ስለዚህ ይሄ ነገር መታደል የአላህ Subhanahu Wa Ta'ala በረካ ማግኛ ሰበብ ነውና ትኩረት ሊሰጠው እንደሚገባ እየጠቆሙን ያሉት እሺ ወደ ቀጣዩ ርዕስ እናልፋለን ባቡ المراقبة ሙራቀባን የሚመለከት ርዕስ ነው ሙራቀባ ማለት ቁጥጥር መከታተል አላህ Subhanahu Wa Ta'ala ይመለከተኛል ብሎ እንቅስቃሴውን በጥንቃቄ መፈጸም የሚፈጽማቸውን ተግባራት ዒባዳዎች ስራዎች ግብይቶች ከሰዎች ጋር ያሉ ውሎችን በተመለከተ አላህ ይከታተለኛል ብሎ ማሰብ ሙራቀባ በሁሉ ነገራችን ሰው ጋርም ብንሆን ብቻችንን በጨለማ ይሁን በብርሃን ባገር ይሁን ከሀገር ወጥቶ ቤተሰብ ጋር ይሁን ከባዳ ጋር በየትኛውም ሁኔታ ሰዎች በተለያየ ድባብ ውስጥ ሲሆኑ ነገሮችን የሚይዙበት መልኩ ወይም ባህሪያቸው ይቀያየራል ሙራቀባ ሲኖር ግን ጥንቃቄ ይኖራል ዒባዳው የምንፈጽምበት መልኩም ይቀየራል እና ይሄንን የሚጠቁም ርዕስ ነው قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል الذي يراك يا የሚያይህ የሆነ አላህ ማለት ነው የሚያይህ የሆነ حين تقوم በምትቆም ጊዜ ለሶላቲ ማለት ነው ወደ ሶላት በምትቆም ጊዜ የሚመለከትህ ጌታ وتقلبك መንቀሳቀስ حركاتህንም እንደዚሁ መንቀሳቀስህንም في الساجدين يعني في المصلين በሰጋጆች መሃል መንቀሳቀስህንም የሚመለከት የሆነ ጌታ ነው ስለዚህ በሶላት አርካን በቂያም በሩኩዕ በሱጁድ በጁሉስ በተለያየ ሐል ላይ ያለህን እንቅስቃሴ ሁሉ የሚመለከተህ ነው ስለዚህ ሐረካህ ውስጥ ሶላትህ ውስጥ ጌታህ እየተመለከተህ እንደሆነ ምን ማድረግ አለብህ ከውስጥህ ማሳደር አለብህ ኢኽላሱ ይለያል ኹሹዑ ይለያል ይሄ ሲሆን በሌሎችም ጉዳዮች ላይ እንደዚሁ وقال تعالى አሁንም የላቀው ከፍ ያለው አላህ እንዲህ ብሏል وهو معكم እርሱ ከናንተ ጋር ነው አይነማ ኩንቱም የትም ብትሆኑ ከናንተ ጋር ነው ማለት ከናንተ ጋር በዛቱ አብሯችሁ ይቀላቀላል ማለት አይደለም ማስፈራሪያ ነው ያለው እዚህ ውስጥ ወንጀል ለሚፈጽም ሰው ለሚዘናጋ ሰው ማስፈራሪያ አለ በዚህ ውስጥ አላህ ከኔ ጋር ነው የሚለውን ሲያስብ ጥንቃቄ ያደርጋል መልካም ለሚሰራ ወይም ደግሞ ብቸኝነት ደካማነት ተበዳይነት ለሚሰማው ደግሞ የአላህ እገዛ በቅርብ እንደሆነም ይሰማዋል ማለት ነው ይሄም አሰቡ وهو معكم اينما كنتم የትም ብትሆኑ ከናንተ ጋር ነው ከሱ እይታ ከሱ ሙራቀባ ውጭ አትሆኑ ከሱ ክትትል ውጭ አትሆኑ ስለዚህ እዚህ የተፈለገው መዕያ አብሮነት ከናንተ ጋር ነው ማለት ምንድነው የተፈለገው በዛት አይደለም ግልጽ ነው በክትትል በቁጥጥር ከናንተ ጋር ነው ለማለት ነው በእውቀቱ ከናንተ ጋር ነው ማለት ነው አንዳንዶች እንዲህ አይነት መረጃ ተእዊል እያደረጋችሁ አይደለም ወይ ከዛሂር መልእክቱ እየቆለመማችሁ አይደለም ወይ ይላሉ አይደለም ይሄ ከዛሂር መልእክቱ መጠምዘዝ አይደለም ቃላት እንደያገባባቸው የሚኖራቸው ትርጓሜ ይለያያል ወላጅ በሩቅ ለሚማር ሌላ ሀገር ዩኒቨርሲቲ የሚማር ተማሪው ለምሳሌ ደብዳቤ ጽፎ ጠንክር አንተ እስከጠነከርክ ድረስ እኔ ካንተ ጋር ነኝ ብሎ ደብዳቤ ቢጽፍ ምንድነው የምንረዳው አባትም ዩኒቨርሲቲ ውስጥ ገብቶ አብሮ እዛ ካምፓስ ውስጥ ነው ያለው ብለን ነው የምንረዳው አይደለም ማን እንደዛ መልኩ አይረዳም ካንተ ጋር ነኝ በእገዛ ካንተ ጋር ነኝ ማለት ይሆናል ለምሳሌ ዛፍ ላይ የወጣ አባት ልጁ ከስር ሆኖ ለምሳሌ የሆነ እንስሳ መጣበትና ፈርቶ ቢጨነቅ አይዞህ እኔ ካንተ ጋር ነኝ ቢለው ምንድነው የሚፈልገው አብሮነትን የሚጠቁመው እገዛን እንክብካቤውን ስጋት እንደሌለ ማስተማመኛ መስጠት ነው ያለው ስለዚህ አብሮነት በአካል ሊሆን ይችላል በእውቀት ሊሆን ይችላል በቁጥጥር ሊሆን ይችላል በእንክብካቤ በድጋፍ ሊሆን ይችላል እንደየቦታው እንዳገባቡ እንደ አውዱ ይተረጎማል እንጂ ይሄ ተእዊል ነው
ከዛሂር መልእክት አውጥቶ ቆልምሞ መተርጎም ነው ተብሎ የሚተረጎም አይደለም በጭራሽ እሺ ቀጥሎ ያለው ምንድነው ነው ان الله لا يخفى እሺ وقال تعالى يلاقوا كم يرى الله من ذلك ان الله لا يخفى عليه بس لا يسورهم شيء ምንም ነገር አይሰወረውም في الارض ምድር ላይ ولا في السماء በሰማይም እንደዚሁ የሚሰወረው ነገር የለም ስለዚህ ሰው استحضار እንዲያደርግ ነው የሚፈልገው ልቡ ላይ ከአላህ እይታ ውጭ አይደለሁም እየተቆጣጠረኝ እየተከታተለኝ ነው የሚለውን እንዲያስብ ነው የሚፈልገው ምን ይባላል አንዱ ጭው ባለ በረሃ በሌሊት ከዋክብትና ጨረቃ ብቻ ባለበት አንዷን ምን ብሎ ለጥፋት ጠየቃት ከከዋክብት በስተቀር የሚመለከተኝ የለም ብሎ ለጥፋት ይጠይቃታል ከዋክብቱን በዚህ መልኩ የሰፈራቸው የገራቸው እሱ ሳይመለከተን ነው ያለችው ይባላል ከይታ ውጭ አይደለም በየትኛው መሐል ላይ ብንሆን ከሰው እይታ መዞር ከአላህ እይታ መውጣት አይደለምና ሰዎች ይሄንን ሙራቀባ ሊያደርጉ ይገባል ወንጀልን ሲያስቡ ጥፋትን ሲያስቡ ይሄ ነገር ቶሎ ወደ አእምሮአቸው መምጣት ይኖርበታል ማለት ነው وقال تعالى በተጨማሪም አላህ እንዲህ ብሏል ኢነ ረበከ ጌታ በርግጥም ለቢል ሚርሳድ በመጠባበቂያ ላይ ነው በቁጥጥር ላይ ነው ይቆጣጠራል قال ابن عباس يرى ويسمع ብለው ተርጉሞታል ይሄን ይመለከታል ይሰማል ብለው ማስፈራሪያ ነው ያለው በዚህ ውስጥ በቁጥጥር በመመልከቻ በመቆጣጠሪያ ላይ ነው ማለት ይቆጣጠራል ይከታተላል ማለት ነው وقال تعالى يعلم ያውቃል አላህ ያውቃል خائنة الأعين የአይኖችን ስርቆት ያውቃል አይኖች ከህዝብ መሃል በጨረፍታ ሰረቅ አርጎ ሊመለከት ይችላል ግራ ቀኝ ተመልክቶ ለምሳሌ አጅነቢ ባዕድ የሆነች ሴት ልታልፍ ትችላለች ማየት ፈለገ ግራ ቀኝ ከተመለከተ በኋላ ነገሮችን ካመቻቸ በኋላ የሚያዩ እንደሌለ ካረጋገጠ በኋላ ላይ ይችላል ሰርቆ ሊመለከት ይችላል ለምሳሌ በሌላም ሁኔታ በሌላም ጉዳይ ላይ يعلم خائنة الأعين የአይኖችን ስርቆት የአይኖችን ጨረፍታ ያውቃል አላህ وما تخفي الصدور ልቦች የሚደብቁትንም እንደዚሁ ያውቃል ከሱ ቁጥጥር ከሱ እይታ ከሱ ዕውቀት ውጪ የሚሆን የለም والآيات في الباب በዚህ ርዕስ ስር ያሉ አንቀጾች ይህንን ርዕስ የሚደግፉ ተመሳሳይ መልእክት ያላቸው كثيرة ብዙ ናቸው معلومة يتوقع ናቸው በርካታ መረጃ ነው ያለው ቁርአናዊ መረጃ واما الاحاديث كحديثوች ደግሞ فالاول የመጀመሪያው عن عمر بن الخطاب رضي الله عنه كعمر تيزو الله يوددلاቸውና خليفة عمر قال እንዲህ አሉ بينما نحن جلوس እኛ ተቀማጮች ሆነን ሳለ የተቀመጥን ሆነን ሳለ عند رسول الله صلى الله عليه وسلم كالله ملكتኛ ዘንድ ذات يوم ከለታት ባንዱ ቀን اطلع علينا በእኛ ላይ ድንገት ብቅ አለ رجل عند ሰው መጣ رجل يعني في شكله በቅርጹ ሲታይ ሰው የሆነ ملك في حقيقته መጨረሻ ላይ እንደተጠቆመው በእውነታው በተጨባጩ ደግሞ መልአክ የሆነ እዚህ ጋር ግን ሰው አድርገው ነው እነሱ የተረዱት የተመለከቱትና የሆነ ሰው ድንገት መጣ شديد بياض الثياب ልብሱ ንጣቱ በጣም የበረታ የሆነ شديد سواد الشعر የፀጉሩ ጥቁረት እንደዚሁ በጣም የበረታ የሆነ ምንድነው ማለት ነው لا يرى عليه አይታይበትም اثر السفر የጉዞ ምልክት ولا يعرفه منا احد ከኛ አንድማ ያውቀው ልብሱ በጣም የነጣ ነው ሲባል ጉዞ ያጎሳቆለው አይደለም አቧራ የለበሰ የቆሸሸ አይደለም ፀጉሩ በጣም የጠቆረ ነው ሲባል አሁንም የጉዞ ነገር የሚታይበት አይደለም ረጅም መንገድ በእግሩ ቢጓዝ አቧራ ይለብሳል እንደገና ሽማግሌም አይደለም ፀጉሩ በጣም የጠቆረ ነው ሲባል ሽበት የለው لا يرى عليه اثر السفر የጉዞ ምልክት አይታይበትም ምንድነው የጉዞ ምልክት አቧራ መልበስ ላ የመሳሰሉ ነገሮች ولا يعرفه منا ከኛ ደግሞ ያውቀውም احد አንድም ሰው ያውቀውም ማለት የመዲና ነዋሪ አይደለም ከኛ የሚያውቀው የለም حتى جلس እስከሚቀመጥ الى النبي صلى الله عليه وسلم
ወደ ነብያችን ተጠግቶ እስከሚቀመጥ فأسند ركبتيه ጉልበቶቹን አስጠጋ إلى ركبتيه ወደ ጉልበቶቻቸው አስጠግቶ ተቀመጠ ووضع كفيه መዳፎቹን እጆቹን አስቀመጠ على فخذيه ጭኖቻቸው ላይ ታፋዎቻቸው ላይ ማን ላይ የራሱ ላይ አይደለም ሼክ ኢብኑ ዑተይሚን ረሂመሁላህ የራሱ ላይ ነው ያስቀመጠው ሌላ ሰው ላይ ሄዶ ማስቀመጥም አደብ አይደለም ይላል የ40 ሸርህ ላይ እርግጥ ነው ከአደብ አንፃር ካየነው ይከብዳል ሰው ጉልበት ለጉልበት ከተጠጋጋ በኋላ የራሱን እጆች ሰው ታፋ ላይ ሰው ጉልበት ላይ ሄዶ ማስቀመጥ ሊከብድ ይችላል ግን ነፍስ ከመጣ በኋላ በዚህ መልኩ መተርጎም አንችልም ነሳኢ በዘገቡት حتى وضع يده على ركبتي رسول الله የሚል ዘገባ መጣ ከዚህ በኋላ ሌላ ትርጉም መስጠት አንችልም እጆቹን እስከሚያስቀምጥ ድረስ ማን ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጉልበቶች ላይ እስከሚያስቀምጥ ድረስ መጥቶ አስቀመጠ ከዛስ وقال እንዲህ አለ ያ ሙሐመድ ሆይ አخبرني عن الاسلام አላቸው ስለ እስላም ንገረኝ አላቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ አለ الاسلام اسلام ማለት ان تشهد ان لا اله الا الله وان محمدا رسول الله كالله በስተቀር እውነተኛ አምላክ እንደሌለ ልትመሰክር محمد يا الله መልእክተኛ እንደሆነ ልትመሰክር ነው አሉት አንድ وتقيم الصلاه صلاه ልትሰግድ በስርዓት ልትሰግድ ነው وتؤتي الزكاه زكانم ልትሰጥ ነው وتصوم رمضان ورها رمضان ልትጾም ነው وتحج البيت بيتun ልትጎበኝ ነው ሐጅ ልታደርግ ነው ان استطعت ከቻልክ ኢለይሂ ሰቢላ ወደሱ መንገድን ከቻልክ መንገድን መቻል ማለት ምንድነው ያንዳንዳቸው ብዙ ኪታብ የሚወጣቸው ናቸው ብዙዎቹ በሌላ ቦታ የሚታዩ ስለሆነ ማብራሪያም አልገባም ان استطعت ኢለይሂ ሰቢላ ወደሱ መጓዝን ከቻልክ ማለት የቤት ጣጣውን ችሎ መንገዱን ደርሶ እስከሚመለስ የሚያስችል ይሄ ብቻ አይደለም ለሐጅ የሚያስደርገው በቂ ገንዘብ አገኘ ነገር ግን ለሐጅ ቢያውለው ነገ ሙሉ ከስራ ውጭ የሚሆንበት ከሆነ ሙሉ ከጨዋታ ውጭ የሚሆን ከሆነ በዛ መልኩ አይደለም ማድረግ ያለበት ስለዚህ መቋቋሚያውን ከያዘ በኋላ መሆን አለበት ማለት ነው قال صدقت اونك الكلاج فعجبنا له ስለሱ ተደነቀ እንዳላዋቂ ይጠይቃል ከዛ እውነትህን ነው ይላቸዋል ከዛ እውነትህን ነው ይላቸዋል فعجبنا له يسأله يطيقاቸዋል ويصدقه እውነትህን ነው ብሎ ማረጋገጫ ይሰጣቸዋል قال فاخبرني عن الايمان ስለ ኢማን ንገረኝ አላቸው ቀጥሎ قال ان تؤمن بالله بالله ልታምን ነው وملائكته بملائكته ልታምን ነው وكتبه بمصحفته ልታምን ነው ورسله بملእክተኞቹም واليوم الآخر በመጨረሻውም ቀን ልታምን ነው واليوم الآخر በመጨረሻውም ቀን የመጨረሻው ቀን የተባለበት ሰበቡ ምንድነው سمي آخرا የመጨረሻ የተባለበት لأنه آخر مراحل بني آدم የአዳም ልጅ እና ሌሎችም ጉዳዩ የሚመለከታቸው አካላት የመጨረሻ የህይወታቸው ደረጃ ስለሆነ ነው وتؤمن بالقدر بقدر للتامنه خيره وشره خير منه شر የሚገጥመህ ነገር ሁሉም ከአላህ የተወሰነ ነው ብለህ ልታምነው አለ የኢማን أركان الإيمان الستة سدست الإيمان ما أذنات ناتشو يتزرزرت قال صدقت أونتهن ولا قال فأخبرني عن الإحسان سلا إحسان نقراني على شكتنه قال بذهن زيادة أن تعبد الله اللي تتجزانه كأنك تراه لك أنت لمتى هنا فإن لم تكن تراه يمتى يبات هنا فإنه يراك السويا يحلنا عندما هنا لتتجزونه طيب حديث رجم ስለሆነ ያንዳንዱ ነገር ላይ ተመልሻለሁ ርዕሳችን ጋር ያገናዘብ ነው ያለነው ምን ርዕስ ላይ ነን ሙራቀባ አይደለ ሙራቀባ ቁጥጥር ራስን መከታተል አላህ ያየኝ ነው ብሎ ማሰብን በደንብ ከውስጥ ማሳደር ይሄን የተፈለገው ከዚህ ረጅም ሐዲስ ውስጥ የት ነው የሚገኘው መሐል ሸሂድ እዚህ ቦታ ላይ ነው أن تعبد الله كأنك تراه الله لك እንደምታየው ሆነ ልትገዛ فإن لم تكن تراه فإنه يراك
የምታየባቸውን እንኳን ያያልና ኪታብ ስንቀራ የቃል በቃል ትርጉም የመጀመሪያ ተግባራችን ይሆናል። አንድ ቃል ካልተያዘ መልእክቱ የመያዝ ዕድሉ ጠባብ ስለሆነ ነገር ግን የኪታቡ ዓላማ ቋንቋ ማስተማር አይደለም። ቃል ተርጉመን ማለፍ የለብንም። የሚፈለገው ዲን ማስተማር ነው። ስለዚህ እዛ ላይ ማተኮር አለብን። ምንድነው ከዚህ የወሰድኩት ጭብጥ የሚለውን ነገር ራሳችንን መጠየቅ አለብን። ከሐዲሱ ምን ተማርን? ኪታቡን ጨረስን ለምሳሌ ከዚህ ሐዲስ የሚፈለገውን መልእክት ይዘናል ወይ? ከዛ በፊት እያንዳንዱን ሐዲስ የሚፈለገውን መልእክት ጨብጫለሁ ወይ ብለን ራሳችንን መጠየቅ አለብን። አሁንም በተጨማሪ ታሳቢ ማድረግ ያለብን እያንዳንዱ ሐዲስ ኪታቡ በርዕስ የተከፋፈለ ከሆነ ከርዕሱ ጋር የሚዛመድበትን ነጥብ ማግኘት አለብን። ዝም ብለን ማለፍ የለብንም። ምንድነው በዚህ ርዕስ የተፈለገው? አንዳንዴ ለምን በዚህ ርዕስ ስራ ሰፈሩት ቦታውን ላናገኘው ነጥቡ የሚገናኝበት ልናጣው እንችላለን። እንጣው ይሻላል። ቢያንስ ጭንቅላታችን እዛ ቦታ ላይ እየሰራ ነው፣ ሌሎችን እየፈለግን እናዛምዳለን ማለት ነው። እዛ ቦታ ላይ ደግሞ ዓሊሙኛ ባላሰብነው በሆነች ረቂቅ የሆነች ነገር እንድናገናኝ እንድንወስድ የፈለጉት ነገር ሊኖራቸው ይችላል። አልፎ ደግሞ የሚገናኝ መስሏቸው ትኩረት ሳያደርጉ የሚያልፉትም ሊያጋጥመን ይችላል። አንዳንዴ ወደዚሁ ስንመጣ ርዕሳችን ጋር የሚገናኝበት ነጥብ የት ነው ከተባለ መሐለ ሻሂድ ማየት ነው። አንተ አዕቡድ አላህ ከአነከ ተራሁ አላህ ልክ እንደምታየው ሆነህ መገዛት ነው፣ ልትገዛው ነው። فإن لم تكن تراه فإنه يراك ባታየው እንኳን ያያልና እንደምታየው ሆነህ ዒባዳ መፈጸም አስቡት። እዚህ ብንደርስ ሰለፎች ሶላታቸውን ልክ የመጨረሻ ሶላታቸው እንደሆነች አድርገው ይሰግዷት ነበር ነው የተባለው። የመጨረሻ የህይወታቸው ሶላት እንደሆነች አድርገው በምን መልኩ ነው? ስንት ሰው ሶላትን መስገድ እየቋመጠ አንድ ሱጁድ የሚናፍቀው ሰው አለ ባለበት እየተቋመ የሚሰግድ ታሞ በትክክል አላህ አጣቅሞት ችሎ ቆሞ እየሰገደ ነው ያለው። በኹሹዕ የሚቀራውን እያሰበ እያስተረተነ አላህ እየተከታተለኝ ነው ብሎ አስቦ የሚፈጽም ሰውና ተክቢራ ሲደረግ ተክቢራ አድርጎ ሁሉ ነገሩን ኢማሙ ላይ ጥሎ ስንት እንደተሰገደ ምን እንደተቀራ እንኳን ሳይታወቅ አገር ስናስስ ቆይተን ኢማሙ አሰላሙ አለይኩም ሲል ወደ መስጊድ እንመለሳለን። ለገና ብዙዎቻችን እንደዛ ነን አይደል? ተክቢራ ሲደረግ ያለ ቪዛ ብዙ ሀገር እናቋርጣለን። የለም ዞረን ከዛ አሰላሙ አለይኩም ወራህመቱላህ ሲል እንደገና እንመለሳለን። ከግራ ከቀኝ ያለ ሰው እንመለከታለን። እንደገና ነው ወደ ቦታው የምንመጣው። የብዙዎቻችን ሐል ይሄን የብዙዎቻችን ሁኔታ ሶላት ውስጥ ሆነን ሂሳብ እንሰራለን። ሶላት ውስጥ ሆነን ስለ ቤተሰብ ሶላት ውስጥ ሆነን ስለ ልጅ ሶላት ውስጥ ሆነን ስለ ተለያየ ጉዳይ ስለ ፖለቲካ አሁንማ መስኡል የሚያደርገን ብዙ ነው። ማህበራዊ ሚዲያ ስናይ ቆይተን በዛው ስሜታችን እንገባለን። ሶላት ውስጥ ሆነን ራሱ ያን እናስበዋለን። ዩቲዩብ ፌስቡክ ምኑ ይመጣል ጭንቅላታችን ውስጥ። ይሄ ከባድ በሽታ ነው። በተቻለ ንጹህ ሆኖ አላህን ብቻ እያሰብን በኹሹዕ ምን ፈጽመው ሊሆን ይገባል ማለት ነው። قال فاخبرني عن الساعه ስለ ሰዓዋ ስለ ትንሳኤ ቂያማ ንገረኛ አላቸው። قال በዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መለሱ። መልመስኡሉ ተጠያቂው አይደለም ማ አፍራሽ ነች። እዚህ ቦታ ላይ አፍራሽ ቃል ነች። ተጠያቂው አይደለም عنها ስለሷ ስለ ሰዓ ቢአዕለመ የበለጠ አዋቂ አይደለም من السائل ከጠያቂው ከጅብሪል ማለት ነው። قال فاخبرني عن اماراتها سلام ملكتوቿ ንገረኝ አላቸው። አሽራጢሃ قال በዚህ ጊዜ ምልክቶች ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ምልክት። አንደኛው አንተ ሊደል አመቱ ባሪያ ሴት ባሪያ ልትወልድ ነው። ረበተሃ መቤቷን አንዳንድ ዘገባዎች ላይ ረባሃ ነው የሚለው ጌታዋ ልትወልድ ነው፣ አሳዳሪዋ ልትወልድ ነው። ሁለተኛ ምልክት ወአንተራ ልታይ ነው الحفاة ጫማ የሌላቸው ሰዎችን ሑፋት ሓፊ ማለት ጫማ የሌለው ማለት ነው። ጫማ የሌላቸው ልታይ ነው። العراة የታረዙ የተራቆቱ ሰዎችን ዓሪን የሚለው ሲበዛ العالة ደሃዎችን ደሃ የሆኑ ሰዎችን ልታይ ነው። عائل የሚለው ሪዓአ الشاء ሪዓአ ጠባቂዎች እረኞች የነበሩ
ሪዓአ ራዒ የሚለው ሲበዛ ሪዓ ጠባቂዎች እረኞች የነበሩ አሻኢ ፍየሎችን አሻት የሚለው ሲበዛ ሻት ፍየሎች በጎች ከዚህም አልፎ ከብቶችን ግመሎችን ሁሉ ሊይዝ ይችላል ሻት የሚለው አንዓም የሚለው ሊተካ ይችላል ፍየሎችን በጎችን ጠባቂ የነበሩ እረኞችን ልታይ ነው يتطاولون ሲሽቀዳደሙ ሲፎካከሩ ፊል ቡንያን ህንጻዎችን በመገንባት ላይ ሁለት ምልክት ተናገሩ እነዚህ ምልክቶች እንዴት ነው ምንድነው የሚጠቁሙት አንደኛውን ወደፊት ጠቅሰውታል አንተ ሊደል አመቱ እዛው ላይ እናገኘዋለን ሁለተኛው ህንጻ በመስራት የሚፎካከሩ የተባሉት ሰዎች ትላንት የበታች የነበሩ ወይም ማህበረሰቡ ዘንድ ቦታ ያልነበራቸው ሰዎች የበላይ ሆነው በዚህ መልኩ በዱንያ የሚፎካከሩበት ሰማይ ጠቀስ ህንጻዎችን እየገነቡ የሚፎካከሩበት ጊዜ ይመጣል حرام ነው ተግባራቸው ያንነው የሚያሳየው እንደ ሁኔታ እንደ ምንጩ እንዳወጣጡ ነው እንጂ በአጭር ጊዜ ሀብት ስላገኘ ሰውየው ጥፋት ወንጀል ፈጽሟል አይባልም ነገር ግን የቂያማ ምልክት ነው ስለተባለ አኺረት ዘማን በሌላ ሐዲስ እንደተጠቆመው ሰዎች ገንዘባቸው በሐላል ይምጣ በሐራም የማይጨነቁበት ጊዜ ነው ብለዋል ስለዚህ በብዛት በሐራም የመምጣቱ እድል ሰፊ ነው ማለት ነው ثم انطلق ከዚያም ተንቀሳቀሰ ጠያቂው فلبثت ቆየሁኝ መሊየን ረዘም ያለን ጊዜ ሌላ ዘገባ ላይ فلبثت 3 ቀናት 3 ቀን ረጅም ነው እንዴ ከክስተቱ አንፃር ቦታው ላይ ተነግሯል በምን ሁኔታ እንዳለፋቸው ዑመር والله اعلم ምክንያቱም ሌላ ዘገባ ላይ ተጠቆመ ስላለ በሌሎች በአቡ ሁረይራ ካልተሳሳኩ ዘገባ ላይ ተጠቁሟል ስለዚህ ዑመርን ከእንዲህ አይነት ከባድ ክስተት አንፃር በጊዜው ካላወቁ እውነትም ረዘም ያለ ጊዜ ነው ወዲያው መታወቅ ልብንም ያንጠለጥል ጉዳይ ነው አመጣጡ አጣየቁ ሁኔታው ሁሉ ነገሩ ትኩረት የሚስብ ነገር አለው አቀማመጡ አቀራረቡ እና ረዘም ያለ ጊዜ ቆየሁኝ አቡ ዳውድና ትርሚዚ ዘገባ ላይ ثم قال ከዚያም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ያ ዑመር ሆይ አተድሪ ማን ይሳኢሉ ጠያቂው ማን እንደነበር ታውቃለህ አሉኝ ቁልቱ አላህ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ አልኩኝ قال በዚህን ጊዜ አሉ فانه ጅብሪል ኮነው አሉ አታኩም መጣችሁ ወደ እናንተ መጣ يعلمكم ሊያሳውቃችሁ ሊያስተምራችሁ አምረ ዲኒኩም የዲናችሁን ጉዳይ ሌላ ዘገባ ላይ يعلمكم دينكم ዲናችሁን ሊያስተምራችሁ መጣ ዲን ነው የተጠቀሰው እንዳለ ዲን 3 መራቲብ 3 መደቦች አሉት ከላይ ወደ ታች ኢህሳን አለ ኢማን አለ ኢስላም አለ ኢህሳን ያለው ከታች ያሉት ይኖራል ኢማን ያለው ኢስላም ይኖራል ኢማንና ኢስላም ብቻቸውን ከመጡ አንዱ ሌላውን ይተካል ኢማን ብቻውን ከተጠቀሰ ኢስላምንም ሊይዝ ይችላል ኢስላም ብቻውን ከተጠቀሰ ኢማንን ሊይዝ ይችላል ያ አዩሃ الذين آمنوا እናንተ ያመናችሁ ሲባል በውስጡ በተለየ ኢማናቸው ከፍ ያሉት ተነጥለው አይደለም እያናገራቸው ያለው ሁሉንም ይይዛል አብረው ከተጠቀሱ ግን ኢማን በልብ የሚታመኑ ነገሮች ሲካተቱበት ኢስላም በአብዛኛው ምንድነው ያለው በተግባር የሚገለጽ ነገር ውጫዊ ነገሮች ናቸው ያሉበት طيب ومعنى تلد الأمة ربتها بارا እመቤቷን ልትወልድ ነው የሚለው መልእክቱ ምንድነው ከተባለ سيدتها አለቅ አዋን እመቤቷን ومعناه መልእክቱ የዚህ አነጋገር أن تكثر ሊበዙ ነው አስተራሪ ምርኮኞች የተማረኩ ሴቶች ሊበዙ ነው حتى تلد الأمة السرية بنتا لسيدها የተማረከችዋ ሰዎች አገልጋይ አድርጎ የያዛት ሰው ለአለቃዋ ለአሳዳሪዋ ሴት ልጅን ተወልዳለች ልጅቷ ባሪያ አይደለችም እንደናት ልጅቷ ምንድነች እመቤት ነች ስለዚህ ምንድነው የሚጠቁመው ወቢንቱ ሰይድ ያ አሳዳሪው ሴት ልጅ بمعنى السيد በአሳዳሪው ደረጃ ነው ያላት ባሪያ አይደለችም እሷ እናቷ ባሪያ ብትሆን ስለዚህ የጦርነት መብዛትን ያመላክታል የሚማረኩ ሰዎች መብዛት ያመላክታል እያሉ ይገለጹታሉ والله اعلم وقيل غير ذلك ከዚህም ውጭ ተብሏል ከዚህ ውጭ ለምሳሌ ከተጠቆሙት ውስጥ عقوق الوالدين
ወላጆችን ሐቃቸውን መጣስ መዳፈር እንደ ባሪያ መናቅ ቁልቁል መመልከት ይመጣል ይበዛል ይሄ የቂያማ ምልክት ነው ይሄን ለመጠቆም ነው ያሉም አለ والله اعلم والعاله حديث ውስጥ ያሳለፍነው عاله የሚል ቃል አሳልፈናል الفقراء دهوች ማለት ነው وقوله مليا የሚለው አይ ዘመናን طويلا ረዘም ያለ ጊዜ ማለት ነው وكان ذلك ثلاثا ይሄ ደግሞ 3 ቀን እንደሆነ ተገልጿል እሺ እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك